ጽድት አርግተን ይዘንላችሁ መተናል። እነሆ ፕሮግራማችን እስከ ፍጻሜው ድረስ እንድትከታተሉ እንጋብዛችኋለን። እዚህ እንግዲህ ነው ሊቪካር ግሪን ፐልሶች እንዲሁም ጆርናሊስት ጎሳ በስቱዲዮአችን ተገናኝተናል። ናውልም እዚህ ዛሬ እንግዲህ ብዙ ትንታኔ የምንሰጥበት ቀን ነው። ስለ ኤሌክትሪክ መኪኖች ቆንጆ ሀሳብ የምናወራበት፣ ስለ ሲኤንጂ ወይም አዲስ ስለመጣው ስለ ጋዝ እና ስለ ኤሌክትሪክ ደግሞ አንጻራዊ ሁኔታዎችን እናያለን። ቆይታችን አብረን ይሁን እያለን ሰዓቱ አብራችሁን እንድትቆዩ በአክብሮት እንጠይቃለን። አንተ ሰው ተመቸህ መሰለኝ፣ አረዘምከው። እንዴት ነው ነገር? ተመቸው በዚህ ሊቀጥል ነው ልጅ። እንዴት ነህ? አማን ናችሁ ወይ? እኛም አለን እንግዲህ ያልጠፋንም። እኛ የጠፋን እንዳይመስላችሁ። እዚህ ጋር ግሪን ፕላሶች አሉ። በጣም በሚገርም ሁኔታ በጣም ዛሬ ደስ የሚል ቆይታ ነው የሚኖረን። በተለይም ኤሌክትሪክ ቬሂክል ላይ ጥገና ላይ በጣም እጥረት እንዳለ ይታወቃል። ሀገራችን ላይ በጣም ከፍተኛ እጥረት ነው ያለው እና ይህንን እጥረት ለመፍታት ጉድ እያሉ ካሉ በጣም ምርጥ ባለሙያዎች መካከል እንግዲህ እዚህ ተከስተናል። ናኦል እንግዲህ ለመግቢያው እናመሰግናለን። በጣም ድምጽ ደግሞ ያምራል፣ ይገርማል። አይ ሲሪየስሊ ነው ብላችሁ ድምጹ ያምራል፣ ደስ ይላል። እስቲ ራሳቸውን ያስተዋውቁና ከዛን አንድ ሙዚቃ ሞቅ አድርገን ነው ደግሞ ተመልሰን እንመጣለን እንደተለመደው ማለት ነው። ስለዚህ እስቲ ከማን ልጀምር? ከኮሜዲያኑ ልጀምር ወይስ ማን ነበር ያልከው? የሆነ ሰጥቶት ነው። በእድሜ ታላቅ ማለት ነው። በእድሜ ታላቅ። ኦኬ እሺ፣ ከማን እንጀምር? በቃ ከኔ ጀመር። ዘላለም ገብረመድህን እባላለሁ። ኢንጂነር ረሳው ነው ጋሽ። እሺ፣ በፕሮፌሽኔ ሜካኒካል ኢንጂነር ነኝ። ኦኬ፣ በጣም ደስ ይላል። እሺ፣ እርሶስ? እኔ እንግዲህ ቶፊቅ ሁሌ ይባላለሁ። በኮምፒውተር ሳይንስ የመጀመሪያ ዲግሪ ያለኝ፣ በኤሌክትሪክ ደግሞ ቴክኒሻን እና ኤክስፐርት ነኝ፣ ኮንሰልታንትም ጭምር። ኦኬ፣ ደርበህ ደግሞ ያው ሰዎችንም አንድ ላይ በቲክቶክ ቻናል ታዝናናለህ አይደል? አንድ እሱን ምን ብሏል? ቀለል እንዲለን እያቀለል ነው እንጠብቃለን፣ የሆነ ነገር በየማሉ ማለት ነው። እሺ፣ ደስ የሚል ቆይታ ይኖራል ብዬ ተስፋ አደርጋለሁ። ከሙዚቃ በኋላ አብረን እንመለሳለን። ስልክ እናስተዋውቃቸው ዛሬ። እነዚህ ግሪን ፕላሶች ለነሱ የሚሆን ሽልማት አለን ብለዋል። በጣም ቆንጆ ሽልማት። እስከ ከ22000 ብር በላይ የሚሆን ሽልማት ነው። ይሄ ሽልማት ማለት ያው በካሽ የሚሰጥ ሳይሆን የስልጠና ነው። ምንም ካሹን ብትሰጧቸው ምንም አይሰራላቸው። ባይዘዌ ስልጠናውን ከወሰዱ በኋላ ኢን ሚሊየንስ የሚሰሩበት ገቢያቸውን ከፍ የሚያደርጉበት፣ ለወጣቶችም ደግሞ ቆንጆ የስራ እድል የሚፈጠርበት ነው። ግሪን ፐልስ ደግሞ ቲዮሪካል ብቻ ሳይሆን ፕራክቲካሊም ባትሪን ሙሉ ፈተው ነው የሚያስተምሯቸው። ሰው እንግዲህ ጥያቄ እንጠይቃለን። ጥያቄውን የመለሰ አንድ እድለኛ ሰው በግሪን ፐልስ ግቢ ውስጥ የእጣው ተሸላሚ ይሆናል ማለት ነው። አዎ፣ በጣም ቀላል ጥያቄ ነው ብዬ ተስፋ አደርጋለሁ። ሊማር የሚመጣ ሰው ቢያንስ ይሄን ማወቅ አለባት ብለው ነው ራሳቸው ነው ጥያቄው ነው የወጡት። ስቴት ኦፍ ሄልዝ እና ስቴት ኦፍ ቻርጅ ልዩነታቸው ምንድን ነው የሚል ነው። ቀላል ይመስላል። ያው እንግዲህ ለሚያውቅ ሰው ለኛ ቀላል ሊሆን ይችላል፣ ግን ፍላጎት ላለው ሰው ይሄንን ማጣራት ይኖርበታል አይደል? አንድ ሰው ልማር ይችላል ብሎ ውስጡ ፍላጎት ካለ፣ ስለዚህ ይሄንን ጥያቄ የመለሱ ስቴት ኦፍ ቻርጅ እና ስቴት ኦፍ ሄልዝ ልዩነቱ ወይም ምንድነው የሚለው ነገር ያብራሩልን። ጥሩ ማብራሪያ ያደረገው ነው የምንመርጠው፣ እንዲሁም ፈጥኖ የመለሰውን ማለት ነው። አሁን በተለይ የዚህ ኤሌክትሪክ መኪኖች ላይ ኮንሰርኖች አሉ። በጣም ብዙ ሰዎች እንግዲህ እየተጠባበቁ ነው ምን ሊፈጠር ይችላል ብለው፣ ሁሉም በየስጋት ውስጥ እንዳለ ተስፋ እናደርጋለን። ሁሉም ይኖራል በእንደዚህ አይነት ሁኔታ ውስጥ ማለት ነው። አሁን ደግሞ ናቹራል ጋዝ የሚለውም ነገር ደግሞ ተመልሶ መጥቷል። እንደዚህ አይነት ኬዞችም እየተፈጠሩ ነው። ሁለቱን አነጻጽረን ከመጀመር ብንጀምር ሞር ለሰሚዎቻችን ጥሩ ነው። የሲኤንጂ ተሽከርካሪዎች ወይም ናቹራል ጋዝ የሚጠቀሙ ተሽከርካሪዎችና የኤሌክትሪክ ተሽከርካሪዎች፣ የናቹራል ጋዝ ተሽከርካሪዎች የኤሌክትሪክ መኪኖችን ሊያሸንፉ ይችሉ ይሆንን የሚልም ነገር እኮ ሰው ውስጥ ይፈጠራል አይደል? እነዚህ ነገሮች ደግሞ በባለሙያ ተደግፎ መጠየቅም ከእውቀት አንጻር መጠየቅም አሪፍ ነው። ለዛ ነው ግሪን ፐልሶችን የሚጠራ ናቸው። በትክክል። እስቲ እንጀምር። ቅድም አንተ ስለጀመርከው ወደ አንተ ለምጣና። እሺ፣ መልካም ቲንክ ዩ ጎሳ። ናቹራል ጋዝ ወይም ኮምፕረስ ናቹራል ጋዝ የሚባለው ቴክኖሎጂ በ18ኛው ዓመተ ምህረት አካባቢ ላይ የተጀመረ ነው። እርሊ ወይም ደግሞ ኢቪ ከምንለው ቴክኖሎጂ ጋር ኒርሊ ፐራል የተጀመረ ቴክኖሎጂዎች ናቸው ማለት ነው። እንዲያውም ናቹራል ጋዝ ታውን ጋዝ ይባላል። ኢት ሚንስ እዛ አካባቢ ያለው ላይትኒንግ በፊት ይሰጡ ነበር፣ ለኩኪንግ ፐርፐስ ይጠቀሙበት ነበር። ለዛ ነበር የዛን ጊዜ እና ናቹራል ጋዝም በጣም ቀደምት የሆነ ቴክኖሎጂ ነው። ዩዥዋሊ ናቹራል ጋዝ እንደምታውቁት ሃይድሮካርበን ነው
ወይም ደግሞ ከሃይድሮጅን እና ከካርበን ላይ የሚገኝ ነው። ላይክ ሞስት ኮምፖነንቱ ሚቴን ነው 98 ኢቴን ፕሮፔን እየተባለ ይጨመርባቸዋል ሌሎቹ ማለት ናቸው። እና የዚህን ቴክኖሎጂ ደግሞ ፊቸር ስናየው በ1930 አካባቢ ላይ ፈርስት ቬሂክል ሰርቶበታል ሞክሮታል ማለት ነው። ኦኬ ከኤሌክትሪክ መኪኖች ጋር ተቀራራቢ ነው እንደማለት ነው አይደለ? የተጀመሩበት ወቅታቸው ወቅቱ ይመሳሰላል። ምክንያቱም ብዙ ሰዎች የነዳጅ መኪኖች የሚቀድም ይመስላቸዋል፣ ግን የኤሌክትሪክ መኪኖች ናቸው ቀድመው የነበሩት እነሱ ናቸው። ኦኬ እሺ እንቀጥል። አዎ ስለዚህ ይሄ ነገር ላይ እየመጣ መጥቷል። ትልቁ ነገር ላይ ከነዳጅም ጋር ስናቸው ሎ ኢነርጂ ዴንሲቲ ስላላቸው ነው። እኛ ሀገርም አሁን በዓለም ደረጃም ደግሞ ተፈላጊ የሆኑበት ምክንያት ለምንድን ነው? ግሪንሃውስ ላይ ያለው ኢሚሽን ወይም ደግሞ ከተቃጠለ በኋላ የሚያወጣው ጋዝ ሌስ ነው። ስለዚህ ኢንቫይሮንመንትን የመበከል ነገሩ በጣም ሌስ ስለሆነ ማለት ነው። ባይ ፕሮዳክቱ በጣም እንደዚህ ሶክስ ኖክስ የምንላቸው ናይትሮጅን፣ የካርቦን ሞኖክሳይድ፣ ካርቦን ዳይኦክሳይድ እንደዚህ አይነት ልቀቶች የላቸውም። ለዚህ ተፈላጊዎች ናቸው። ከኢቪ ጋር ግን ስንመጣ ምንድን ነው ኢቪ እንደዚህ አይነትም ነገር ምንም የለውም፣ ዜሮ ነው። በቃ ዜሮ ኢሚሽን ነው ያለው። ስለዚህ ደወርልድ በእኔ አስተሳሰብ ኢቪ ሊድ አድርጎ የሚሄድ ይመስለኛል። አንደኛ ነገር ላይ ቴክኖሎጂ እያደገ መጥቷል። አሁን ሶሊድ ስቴት እየመጣልን መጥቷል። ሶሊድ ስቴት ላይ ከ1000 ኪሎ ሜትር በላይ ፐር ዋን ቻርጅ እየሄድን ነው ያለው። ስለዚህ ከናቹራል ጋዝ ኦፍ ኮርስ ከኖርማል ፔትሮል ወይም ደግሞ ካለው ከጋዞሊን ኢንጂኖቹ የተሻለ ናቸው። ከዚህ ደግሞ የሚሻለው ደግሞ ኢቪ ነው። ስለዚህ ኢቪ ቴክኖሎጂው የሊቲየም አየን ባትሪዎቹ እያደገ መጥቶልናል። ሬንጅ አንዛይቲ የነበረው እየተለወጠ መጥቷል። ኢቨን ቴክኖሎጂው እያደገ መጥቷል። ኤፊሽንሲውም ሀይ ነው። ኢቪ ላይ ስትመጣ ኤፊሽንሲ 90% በላይ ነው። 95% በላይ ላይ ኤፊሽንት ነው። ናቹራል ጋዝ ላይ እና ኖርማሊ ያለው ላይ 60% 70% አካባቢ በላይ ዌስት ነው። 30% ነው ፐርፎርማንስ ኤፊሽንሲ ያለው። ስለዚህ ከናቹራል ጋዙ የተሻለ ኢቪው ሊድ እያደረገ መሄድ ነው ይመስለኛል። ትክክል። አሁንም ከምናያቸው ዲራ። ስለዚህ አሁን ያንተ ሀሳብ ግልጽ እንደሚሆነው ምንድነው የናቹራል ጋዝ ተሽከርካሪዎች እንደ መሸጋገሪያነት ነው የሚያገለግሉት እንጂ በቴክኖሎጂው ተበልጦ መሄዳቸው የማይቀር ነገር ነው የሚል ነገር ነው ሀሳብህ። እንደዛ ኦሬዲም አሁን ላይ የተበለጡ ስለሆነ ሶሊድ ስቴትም እንግዲህ ባለፈው ሳምንት ጎስሽ ተብራራ ነበር ራስከም ሶሊድ ስቴትም ወጥቶ ነበረ። ሶሊድ ስቴት ደግሞ እነዚህ የሶሊድ ስቴት ባትሪዎች ሞር ኪሎ ሜትር ሬንጃቸውን በማይል ደረጃም ከነዚህ ከጋዝ በጣም የተሻሉ ናቸው። በቴክኖሎጂ አንጻርም የተሻሉ ናቸው። ፕራይስም ደግሞ በጣም አነስተኛ ናቸው። ገባ ሞር አሁን ላይ ጥሎት እየሄደ ነው ማለት እንችላለን በዚህ አጋጣሚ ማለት በጣም ነው። ግን ያው ናቹራል ጋዝ ጥቅም የለውም ማለት እንዳልሆነም ደግሞ መታወቅ አለበት። ግን በተለይም እኔ ግን ለአንተ እድሉ ልስጥ እስቲ አሁን አለን ትንሽ አሁን ባነሳ ነው ናቹራል ጋዝ ላይ ወይም ደግሞ ሲኤንጂ ላይ ለኛ ለሀገራችን ነው እንደ አዲስ ነገር ስለሆነ ሀገራችን ላይ የተገኘ ያው ማዕድን ስለሆነ ያለኛ እንደ አዲስ ሆነ እንጂ አሁን እነ ዳማስ መኪኖችን ምናምን ነገር ብታያቸው እንግዲህ እኛ ጋር ዳማስ ኦልዲስ አድርገን ነው የምናስበው፣ ግን ካጠገባቸው ሲኤንጂ የሚጠቀምበት ፋንክሽን አላቸው። ስለዚህ ሲኤንጂ ኦልሬዲ የነበረ ነገር ነው፣ አዲስ የሆነው ለኛ ነው። ግን ያው እነሱ ደግሞ ከዚህ ቀደም የሚያውቁት አሁን በጋዝ ምርት የምታወቀው እነ ራሽያ ምናምን ነገር ይጠቀሙታል። ስለዚህ እዛ ሀገር ያሉት ኦልሬዲ የነበረ ነው። አሁን እኛ ጋር ስንመጣ ግን አሁን ባትሪን እኔ ኮምፒውተር አድርጎ ወይም ደግሞ ተገዳድሮ ወደ ጥግ ይወጣሉ የሚባልበት ሁኔታ ምክንያቱም ለስም ብዬ ነው ማስበው። ምክንያቱም አሁን የተለያዩ ባትሪ ቴክኖሎጂዎች እየመጡ ነው። እነዛ ነገሮች ደግሞ ኢቨን ሬንጃቸውም እየጨመረ ነው እስከ 1000 ድረስ የሚሄዱ ምናምን ነገር። ስለዚህ ያንን ከመሙላት በኮስት ራሱ ስታስበው ለስ ዋጋ ያለው እንትን ነው ማለት ነው ኤሌክትሪክ ነው። ሌላው ደግሞ ምንድነው አንድ ደግሞ በጣም ልክ የኤሌክትሪክ መኪና ሲመጣ እንደ ናይትሜር ሲታይ የነበረው ምንድነው ተቀጣጣይ ነው ፈንጂ ነው የሚባለው። ኮምፔር ብናደርገው ግን ሲኤንጂ ነው ለመቀጣጠልና ለመፈንዳት ምክንያቱም ጋዝ ስለሆነ በሚለው ዴንሲቲው ከአየር የሚያንስ ነው። ስለዚህ ቶሎ ኢንፍላሜብል የመሆን ቻንስ አለው። በዛም ስናየው ደግሞ በዛው ልክም ደግሞ ቶሎ የመበተንም ስለሚኖር ኦኬ በጣም ጥሩ ነው። እኔ ከኔ አንጻር ለማየት በሞክር ይሄንን ጉዳይ አንደኛ የዚህ የናቹራል ጋዝ ተሽከርካሪዎች ሞር ለሄቪ ዲዩቲ ትራኮች ቢሆኑ ለኔ በጣም ይመረጣል። ምክንያቱም የኤሌክትሪክ ተሽከርካሪ ወይም የኤሌክትሪክ ቴክኖሎጂ ሄቪ ዲዩቲ ትራክ ላይ ብዙም አልደረሰም። ገብቷል። አሁን እያደገ ነው። አሁን ባየሁት ሪፖርት መሰረት ቻይና ላይ ብቻ በዚህ በአንድ ወር ውስጥ እስከ 60% እድገት አሳይቷል። የከባባድ ተሽከርካሪዎች ኤሌክትሪክ መኪና ላይ ብቻ ማለት ነው።
ያ ቴክኖሎጂ እስከሚደርስ ድረስ እንደ መሸጋገሪያነት ሄቪ ዲዩቲ ትራኮች ላይ ወይም ከባድ ተሽከርካሪዎች ላይ ጥቅም ላይ ቢውል ጥሩ ነው። ቅድም በደንብ አድርጎ ሲናገሩ ምንድን ነው ያለው? ኢነርጂ ዴንሲቲ ያለ። ኢነርጂ ዴንሲቲ ማለት የመኪናውን ሬንጅ ይገድበዋል። አሁን ለራይድ እጠቀማለሁ ካል ፉል ካደረግከው በኋላ ነዳጁ የሄድ የነበረውን ሬንጅ ላይሄድልህ ይችላል ነው ኢነርጂ ዴንሲቲ የሚለውን ሀሳብ። በጣም ጥሩ ነገር ነው እያነሳን ያለ ነው። ተጨማሪ ያላችሁ እዚህ ላይ ብዙ ሰው በደንብ ኮንሰርን ነው ብዬ ስለማስብ ነው። አሁን ሲኤንጂ ብዙ ጊዜ ምን ይመስላል ከነዳጅና አሁን ደግሞ ብዙ ሰዎች ከነዳጅና ኖርማል ከናቹራል ጋዝ ደግሞ እነዚህ ሲኤንጂ የሚባሉት ይፈነዳሉ፣ ተቃጠልን ልናልቅ ነው የሚባልም ነገሮች አሉ። ገባ? ሶ ሲኤንጂ በፕሮቴክሽን ደረጃ በጣም ሃይ ሌቭል ነው። ላይክ ሲሊንደሩም በጣም ከፍተኛ ፕሮቴክሽን ያለው ነው። በቀላሉ የሚፈነዳ አይነትም አይደለም። እኛ ሀገር ላይ ቢመጣ ደግሞ ሞር በደንብ መጠቀም የምንችላቸው የጋዝ አይነቶች ናቸው። ሶ ሲኤንጂ ደግሞ አገራችን ላይ ያለው የሲኤንጂ የወጣው የሲኤንጂ ብዛት ለምን ያህል መኪኖች ይበቃል ብለንም ከዚህ በፊት በሰራ ነው እስከ 2400 ትራኮችን ማስተናገድ ይችላል አገራችን ላይ ያለው። ሶ ትልቅም አይደለም አሁን ላይ ያለን አቅም ብዙ ለከተማ አገልግሎት የምንጠቀመው አይነት ላይም ብዙ እንትን የለውም። ኖርማሊ ለካርጎ ወይም ደግሞ ለተለያዩ ለትራኮች ምናምን መጠቀም የምንችልበት አቅም ላይ ደርሰናል። አሁን ሲኤንጂ ብንጠቀም ከነዳጅ ዋጋ ያነሰ ስለሆነ ሞር አሪፍ አድቫንቴጅ እና ጥሩ እድል ይዞ እየመጣለን ነው ማለት ነው። ለዛ ሞር ጥሩ ነው ለከባድ መኪኖች ደግፉ። ምክንያቱም እዚህ ጋር ዜሮ ኢሚሽን እየተጠቀመ እዚህ ጋር ደግሞ ሌላ ያው ጨዋታ ላይ ያስፈልግ ይችላል። ለተሽከርካሪው ራሱ እኮ ለማስቀየር ቢያንስ ከ200 ሺህ ብር በላይ ያስፈልጋል። ኖርማሊ አሁን ቴክኖሎጂ ሲመጣው እናያለን። በግል ኢንጂኑ ላይም ባይዘው ኢንጂኑ ላይም ሳይድ ኢፌክት አለው፣ ትልቅ ሳይድ ኢፌክት አለው። ከጋዝ ወደ ከናቹራል ጋዝ ወደ ፊውል ስትቀይረው ማለትም ወደ ነዳጅ ስትቀይረው ትልቅ የኢነርጂውንም የሆነ ነገሩን ያለመቀበል ነገር ሊኖር ይችላል። እሱንም ደግሞ በጣም ብዙ ሜካኒኮችና ብዙ ቴክኖሎጂ መጠቀም ያለብን ይመስለኛል ሳስበው። ጥሩ ነው። በጣም እጅግ አድርገን እናመሰግናለን ስለምታዳምጡን። ጥያቄውን እናስታውሳቸው የከበዳቸው ይመስለኛል፣ ግን አንዳንዶች እየመለሱት ነው። ስቴት ኦፍ ቻርጅ እና ሄልዝ ምንድን ነው? ስቴት ኦፍ ሄልዝ እና ስቴት ኦፍ ቻርጅ ልዩነታቸው ምንድን ነው የሚል ጥያቄ ነው። ሽልማቱ ደግሞ የስልጠና ሽልማት ነው። ይሄ የስልጠና ሽልማት እስከ 25,000 ብርና ከዛ በላይ የሚሆን የስልጠና ሽልማት ነው እየሰጠን የምንገኘው። ፍሬ ህይወት ከወሰን አትቀርም ሁልጊዜ። እኔ አንድ ጥያቄ ልጠይቃት፣ አንቺ ፍላጎት አለሽ ወይ? ፍላጎት ካለሽ የዛሬውን እድል ተጨማሪ ይሰጣለሁ ብሎኛል ወንድሜ ፍሬ ህይወት ከወሰን። ኤሌክትሪክ መኪና ላይ መሰልጠን ፍላጎት ካለሽ ቴክስት አድርጊልኝና እዚሁ እንግዲህ ላሳውቃቸው። ሌሎቻችሁ ግን ሞክሩ። እንግዲህ ከበድ ያለው እንግዲህ ፊልተር ለማድረግ እንዲመች ነው። ካልሆነ ግን ብዙዎቻችሁ ከከበዳችሁ ወይ ጥያቄውን ቀይረዋለን። በ0977 11 12 ላይ 13 እስቲ ድገምላቸው ቁጥሩን 0977 11 12 13 ላይ እንግዲህ ቴክስት በማድረግ ነው መደወል ሳይሆን ቴክስት ያደርጉልን። መደወል እንኳን አይቻልም። እሺ ኦኬ፣ ወደሚቀጥለው ጥያቄ ልምጣና ይሄ ጥያቄ ምንድነው ደግሞ ሞር ጋፑ ላይ ምንድነው የሚታያችሁ? አሁን ኢትዮጵያ ማርኬት ላይ ኤሌክትሪክ መኪኖች አሁን እንደ ጉድ ነው እየገቡ ያሉት። ያው ችግር ያለበትም ችግር የለበትም ይገባል። እናንተ ልክ እንዳንድ ኤቪ ዶክተር ታዩታላችሁ የሚመጣውን። እስቲ ክፍተቱ ምንድን ነው የሚለውን ነገር እናንሳ። እሺ አሁን ምንድነው ክፍተቱ? አሁን ሰው እንደተረዳ ነው ከግዢ ጀምሮ ይጀምራል። ሲገዛ አንድ መኪና ለመግዛት ስታስብ ቼክ ማስቀመጥ ያለበት ነገሮች አሉ። መኪናው ማን ነው የሚያመርተው? የሚጠቀሙት ባትሪ እንዴት ነው? የመኪና አምራቾች ባክግራውንድ ሂስትሪ ምን ይመስላል? የሚሉትን ነገሮች ቼክ ተደርገው ከዛ በኋላ ያለውን የራስን አሰስመንት ወስደን ነው መግዛት ያለበት። አሁን ግን ሰው ምንድነው ዘሎ ምንም አይነት መረጃ ሳይኖረው ምንም አይነት ኢንፎርሜሽን ሳይኖረው ዘሎ ነው ወደ ማርኬቱ የሚገባው። ስለዚህ ይሄ ነገር ደግሞ አልፎ ደግሞ ምን ያስከፍላል ማለት ነው? ዋጋ ያስከፍላል። ምክንያቱም የተለያየ መኪና የተለያየ ራሱ የሆነ ኳሊፊኬሽን አለው። ስለዚህ በዛ መሰረት ጥሩም ላያገኝ ይችላል። ስለዚህ መጀመሪያ ከመግዛታችሁ በፊት ባለሙያ አማክረው ጠይቀው። እንደውም አሁን በአሁኑ ሰዓት ላይ እኮ ጠይቅ ይሰጣል። የግዴታ ሰው አያስፈልግም። ትክክል ነው። እና መረጃዎችን ከተለያዩ ነገሮች አግኝተው በዛ ጉዳይ ላይ አሉ። አንዳንድ ደግሞ ጎበዝ ሰዎች አሉ። አሁን እኛ ዲያግኖስ ልናደርግላቸው መርመርላቸው ምናምን ስንሄድ ከኛ ባልተናነሰ መልኩ እዛ ጋር ጥያቄ የሚጠይቁ የሚመልሱ ምናምን ነገሮች አሉ። እና አንተንም ቻሌንጅ ያደርጉሃል አንዳንድ ሰዎች።
አንዳንዱ ደግሞ በቃ ምንም እንደም ሪፖርቱን ለስተስተሉ በቃ ደህና ከሆነ በቃ ችግር የለውም። ኦኬ ይሄ በተለይ አሁን ኤሌክትሪክ መኪና ላይ አስፈላጊ ነው ነውናችን እንደምናውቀው በተለይ ደጋግመን ነገሩ ሳይፈጠር ታስተውሳለህ ነገሩ ሳይፈጠር ሳይኖር ስለ ኤሌክትሪክ መኪና ዳያግኖሲስ ሳይወራ በፊት ቁጭ ብለን በላይቭም በቲክቶካችንም ነው እዚህም ተቀጣጥረን ስናወራበት ነበር ለብዙ ሰዎች ስንመክር ነበር ዳያግኖሲስ በጣም ግድ ነው መኪና ማስፈተሽ ኤሌክትሪክ መኪናን በተለይ በጣም ወሳኝና ግዴታ የሆነ ነገር ነው መኪና ካላስፈተሽ ሲጀመር ባይዘው ዩዝድ መኪና ብቻ አይደለም አሁን ላይ ውዝግቡ ደግሞ ምንድነው አዲስ መኪና ይፈተሻል እንደሚባልም ነገር አለ ባይዘው ዩዝድ ይሁን አዲስ ይሁን ከተፈተሸ በኋላ ነው ሌሎች ሀገር ላይም ተነርቶ ሊመጣ ይችላል ብዙ ነገሮቻቸው ተበላሽተው እዚሁ ፍሪ ዞናችን ላይ ሊቀያየሩ የሚችሉ ነገሮች አሉ ቦዲ ላይ ችግር ሊደርስበት ይችላል እነዚህን ሁሉ ቼክ ማድረግ የሚችለው ደግሞ ባለሙያዎቻችን ብቻ ናቸው አሁን ላይ ደግሞ ባለሙያ በጣም ያስፈልጋል ይሄንን ለመቅረፍ ደግሞ ባለሙያዎች ደግሞ ግሪን ፐልስ ሄደው መሰልጠን ይችላሉ እድል እየተመቻቸ ነው ብዙ ማሰልጠኛዎች እየተከፈቱ ነው የባለሙያዎች እጥረትም እንዲኖር አይፈልግም በጣም ሰፊ ትልቅ ኢንቫይሮንመንት ያለበት ነው የኤሌክትሪክ መኪና ስናወራበት እንደ ላይክ ኢቪ ካር ስንል እንደ ኖርማል እንደ ስልኮች አርገተን ማሰብ የለብንም እያደገ እየሰፋ የሚመጣ ነገር ነው ማስፈተሹም ደግሞ እንደ ግዴታ ነው አስቡት እንደው ጨምሮ የምፈልገው ነገር አያይዤ ካነሳው ከማስፈተሹ ጉዳይ ስነሳ ለምንድን ነው ኤሌክትሪክ መኪና ጋር ማስፈተሽ እንደ ብርቅን ነገር የሚታየው ለምሳሌ ትንሿን እንኳን አምፖል ከሱቅ ስገዛ ባለሱቁ ምንድነው የሚያደርገው ምንም ሳትነግረው ቼክ አድርጎ ነው የሚሰጥ ቲቪ ፍሪጅ የመሳሰሉት ስገዛ ሳታስፈትሽ ቤት ታመጣለን እኛ ሀገር ደግሞ ምንድነው ዋራንቲ የለውም ስንሸጣቸው ሻጮችን አሁን ኢቭን የገጠሙን ገጠመኞችም አሉ አንዷ ሴትዮ መኪናውን አየች መረጠች ከዛ በኋላ በቃ በዛ መኪና ፕሮሰስ አደረገች የምሬን ነው ፎቶውን ምናምን ነገር አጋራሉ ቪዲዮችም ስለሆነ ማለት ነው ከዛ በኋላ ያ መኪና ሊነዳ ሲል ምን ነዳት አልቻለም ቻርጅም አልቀበልም ማለት ታርጋ ለጥፏል ከዛ በኋላ ደውሎ ለኛ ነገሩን ያለውን ጉዳይ ያው ጀስት መጥቶ ነው ቼክ ማድረግ 00 ነበር ወይስ ታርጋ መሸጫ ቦታ ላይ ታርጋ የተለጠፈ በቃ 0 ሜል ዩዝድ ካር ያ 0 ያ ከዛ በኋላ ስናየው ኦሬዲ መኪናው ጥሩ አልነበረም ከዛ በኋላ በሻጭና በገዢ ማለት ግን ሪዲንጉ ላይ ምን አያችሁበት ሪዲንጉ ላይ ምን አለ መሰለው አሁን እዚህ ጋር ማይል ምናምን ታይቷል ማይል አይደለም አንድ ደግሞ ምን አለ መሰለው እዚህ ጋር ፎር ዘ ሴክ ኦፍ ሴፍቲ ሲባል በፊት የነዳጅ መኪኖች ሲመጡ ሲጫኑ ካርጎ ላይ ነዳጃቸው ተራግፎ ነው የሚጫነው አሁን ደግሞ ባትሪ ላይ ሰመጣ ደግሞ ዲስቻርጅ ተደርጎ ነው የሚመጣው ምክንያቱም ሙቀት አለ ቅድም ምን ብለናል ሙቀት አለርጂው ነው ቅዝቃዜም እንደዛው ማለት ነው ስለዚህ ሲጫኑ ያ ነገር ዲስቻርጅ ተደርጎ ቢያንስ መሸጫ ቦታ የተቆነ ነው ላይ ምናምን 10% 5% ነው የምታገኘው ኢቭን ገዢው ብቻ አይደለም አዌርነስ የሌለው በነገራችን ላይ ሻጮቹም they don't know አዌርነስ የላቸው ይሄን ነገር ስናገር በደፍረት ነው ምክንያቱም ስለምናውቅ ነው ስንሄድ በየመሸጫው ስንሄድ ቻርጃቸው 10% 5% ሆኖ የሚጠብቀን ይሄ ማለት ምን ይሆናል መሰለህ ዴፕት ኦፍ ዲስቻርጅ ላይ ይገባል አንድ ባትሪ ደግሞ ኤልኤፍፒ ነው በብዛት የሚጠቀሙት ማለት ነው ኖሚናል ቮልቴጃቸው 3.2 ነው ማክሲመማቸው ደግሞ 3.6 ነው ኢንድ ኦፍ ዲስቻርጃቸው ደግሞ 2.5 ነው ስለዚህ ቢያንስ ኖሚናሉ ላይ መገኘት አለበት ኖሚናሉ ላይ ካልተገኘ ዴፕት ኦፍ ዲስቻርጅ ከገባ መኪናው በቃ ሴል ኢምባላንስ ይፈጠራል ከዛ በኋላ ቢኤምኤስ ደግሞ ፎር ዘ ሴክ ኦፍ ፕሮቴክሽን ሲል ሎክ ያደርገዋል መኪናው ምንም አይነት አገልግሎት እንዳይሰጥ ያደርገዋል ማለት ነው ወደ ኖሚናሉ እስከሚመጣለት ድረስ ስለዚህ የዚህ ሴትዮ ችግር ያጋጠማት ስንመረምር ይሄ ነገር ነበረ ይሄ ችግር የመጣው ምንድነው ቻርጅ ያለመደረግ መኪናው ቻርጅ አልተደረገ ኦኬ ስለዚህ ከፍላበት አለ ሴትዮ ከፍላበት ጨረሳ ታርጋ ለጠፋ አስቡ አንተ መኪና አዲስ መኪና ገዝተ እዛው ሲፈለኩት ይሄን ብቻ ነው ቻር ፎቶ አላልኩ ጋራዥኛ ጋር መጡ በመኪና ተጭኖ በትራክ መኪና ተጭኖ እኛ ጋር ገብቷል በጣም ይገርም ነው እሺ አሁን ማስታወቂያ እንሰማለን ከማስታወቂያ በኋላ ደግሞ እንመለሳለን በ0977 11 12 13 ቴክስታችሁን እንዳይረሳ ከማስታወቂያ በኋላ እንመለሳለን ጊዜን ሲተካ ልምድን ሲለካ እንዲህ ያስከብራል አብርሃም ስዩም የክሪቴክ ኦሪጂናል የሲኖትራክ መለዋወጫዎች ወኪል በሲኖትራክ እቃዎች ላይ ባለን ሰፊ ልምድ በብዙዎች ዘንድ ተመራጭ ሆነናል ካላስፈላጊ ብልሽትም እፎይታን ለብዙዎች ሰጥተናል አሁንም የእርሱን የኦሪጂናል መለዋወጫዎች ጥማት ለማርካት ከቦታችን እንገኛለን ለምንሸጥለው እቃም ዋስትና ለመስጠት አይገደንም ምክንያቱም እቃው የክሪቴክ ኦሪጂናል እቃ ነው አድራሻ ጎፋ ገብርኤል JFK ህንጻ ላይ ለበለጠ መረጃ 0911603532 0911621856 ይደውሉ አብርሃም ስዩም የክሪቴክ ወኪል ይሄንን ስለሚያደርግ ከጂኤፍኤም ደግሞ ለሚሄዱ በነገራችን ላይ 2% ቅናሽ ያደርጋል አብርሃም ስዩም እጅግ አድርገን ነው የምናመሰግነው ለአብርሃም ስዩም ማለት ነው ስልኩን ልንገራችሁ የአብርሃም ስዩም 0911613532 ላይ 0911613532 ላይ አብርሃም ስዩምን ሃሎ ልትሉ ይችላላችሁ ራሱ ነው የሚያነሳላችሁ ሀገር ውስጥ ከሆነ ማለት ነው አንድ አድማጫችን ምንድን ያለው መሰላችሁ
እኔ የራይድ ሹፌር ነኝ፣ የኤሌክትሪክ መኪና ያስፈልገኛል። አብርሃም ስዩም ይመቸኛል፣ ብዙ ደንበኞች አመላልሽለታለሁ። ቻይነኛ አብርሃም ስዩም ምን ለማለት ፈልጎ ነው? በጣም እንዴ ነው አብርሃም ስዩም ብዙ ደንበኛ አመላልሽለታለሁ ነው ዋናው ፖይንት። ደንበኛ አመላልሽለታለሁ ኮሚሽን ይሁን መኪና ይገዛልኝ ይሁን እኛ አልገባንም። በእርግጠኝነት እንደዛ አይኔ አንዴ ቴክስቱን አንብቤው በቃል ያስኩትና አነጋገሩ ራሱ ደስ ይላል። ለማንኛውም ፍሬህይወት ከወሰን አሁን መማር ፈልጋለሁ ብላኛለች። ያው ከተወዳዳሪዎቹ ውጪ ለፍሬህይወት ለብቻ ምክንያቱም ሴቶቻችን በየሳምንቱ ጊዜ ቴክስት ታርግላለች፣ ጥያቄው ትመልሳለች። ፍላጎቷን አይቼ ነው እኔ እምልህ። ያው መቼስ ሰው አንድ ቀን ይረሳል አይደል? እና በጣም በተከታታይ ስለምታዳምጠን ነው እድሉ ተሰጥቷታል። እናመሰግናለን። አሁን ወደ ጉዳያችን እንመጣለን። ቼኪንግ ላይ ምንድነው ቼክ መደረግ ያለበት? አሁን ባለሙያዎች ናችሁ፣ ብዙ ሰው አይታችኋል። ያጋጠሙትንም ችግሮች አንድ ላይ አንስታችሁ እዚህ ጋር የዳያግኖሲስ ማሽንም ይዛችሁ መጣችኋል። ምንድነው የሚታየው? ሰዎች ማወቅም ያለባቸው ነገር ምንድነው? በኮምፒውተር ታይቷል ሲባልስ ምንድነው ልዩነቱ የሚለው ነገር በደንብ እያየ እንግዲህ ብታሳየን በጣም አሪፍ ነው። መልካም ጎስሽ። ያው እንደምታውቀው ኤሌክትሪክ መኪና በጣም ኢንቨስትመንቱ ትልቅ ነው። በኢንዲቪጁዋል ደረጃ ኢን ሚሊየንስ ወጥቶ የሚገዛ ቃል አይደለም። አምፖል፣ ፍሪጅ ምናምኖችን ቼክ ማድረግ አለብን ብለን አውርተናል እርሊ ማለት ነው። ስለዚህ ቤዚካሊ ወይም ፕሪ ፐርቼዝ ኢንስፔክሽን የምንለው አለ። ሰው ከመግዛቱ በፊት ምን ነገሮችን ቼክ ማድረግ አለበት የሚለውን ነገር እስኪ እንይ። የመጀመሪያ ፊዚካሊ ያለውን ቪዥዋል ኢንስፔክሽን ነው የምናየው። መኪናው ፊዚካሊ ምን ይመስላል ነው። ምሳሌ ቦዲውን፣ ቻንሲውን፣ አንደር ቦዲ ከቦዲ ስር ያለው የባትሪ ፓክ ተመቷል አልተመታም፣ ንጹህ ነው የሚለውን ነገር ላይ ቼክ እናደርጋለን ማለት ነው። ጎማውን፣ ሰስፔንሽን ሲስተሙን፣ የፊት መብራቶቹን፣ ዊንዶ እንደዚህ ፊዚካል የምናያቸው ነገሮች ላይ ኢቨን ቀለም ደርቧል ወይ ስክራች አለው ወይ፣ ይሄ ፊዚካል ኢንስፔክሽን የምናደርግበት ማለት ነው። የመጀመሪያው የምናየው ይሄን ይሆናል ማለት ነው። ከዚህ ስንቀጥሎ ወደ ባትሪ ፓኩ እንገባለን። የዚህ የባትሪ ፓክ ላይ ያለውን ደግሞ የምናየው ምንድነው? አሁን የጠየቅነውን ጥያቄ ማለት ነው። ስቴት ኦፍ ቻርጅ፣ ስቴት ኦፍ ሄልዙን፣ ሞተር ላይ እንመጣለን። ሞተር ፓወር ኤሌክትሮኒክ ሲስተሞች ላይ ያሉ ትራክሽን ሞተሩ በስነ ስርዓቱ ይሰራል ወይ፣ ኢንቨርተሩ ይሰራል ወይ፣ ዲሲዲሲው እየሰራ ነው ወይ፣ ኮንቨርተሩ ይሰራል ወይ፣ ሪጀነሬቲቭ ሲስተሙ በአግባቡ እየሰራልን ነው ወይ የሚለውን ነገር ላይ በኮምፒውተሩ ቼክ እናደርጋለን ማለት ነው። እንቀጥልና ደግሞ ወደ ሃይ ቮልቴጅ ሲስተም ላይ ያሉትን እናያለን። ኦንቦርድ ቻርጀሩን፣ ኬብሉን፣ ኢንሱሌሽን ሬዚስታንስ እየሰራ ነው ወይ፣ ሴፍቲ ፊቸር ኢንተርሎኮች አሉት፣ እነዚህ ሴፍቲ ፊቸሮች በአግባቡ እየሰሩ ነው ወይ የሚለውን ነገር ላይ እነዚህንም ቼክ የምናደርግ ይሆናል ማለት ነው። ያው ባትሪ ኦፕቲማል የሚሰራበት ቴምፕሬቸር አለ፣ ሴፍ ኦፕሬሽናል ኤሪያ ይባላል ያ ነገር ላይ። ያ መሆኑን ደግሞ ኩሊንግ ሲስተሙ ደግሞ ለባትሪው ጤንነቱ ወሳኝና ትልቁን ቦታ የሚይዘው እሱ ስለሆነ ስለ ኩሊንግ ሲስተሙ ደግሞ ቼክ እናደርጋለን። ኩላንት ሌቭሉ፣ ታይፑን፣ ቴምፕሬቸር ሴንሰሩ እየሰራ ነው ወይ፣ ኩላንቱ ላይ ያለው ፓምፕ፣ ፋን ኦፕሬሽናል እያደረጉ ነው ወይ፣ ፈንክሽናል ናቸው ወይ፣ ፎልት አላቸው ወይ የሚለውን ነገር ላይ በስካን ቱልሱ ወይም በኮምፒውተሩ ቼክ የምናደርገው ይሆናል ማለት ነው። ሎ ቮልቴጅ ሲስተም መጣና ደግሞ የባትሪ ቮልቴጁ እየሰራ ነው ወይ፣ ወይም ደግሞ ስናስነሳው ቅድም ያልነው ሪጀነሬቲቭ ወይም ደግሞ ዲሲዲሲው ደግሞ ይሞላዋል ወይ፣ እዚህ ላይ ደግሞ ፓራሳይቲክ ድሬን አለ ወይ፣ ስንዘጋው ከረንት ድሬን ወይ ያደርጋለው ይሄዳል ወይ፣ በአግባቡ ይሰራል የሚለውን ነገር እናያለን። ወደ መጨረሻ ሶፍትዌር እና ፎልት ካሉት፣ ምክንያቱም የሚሰራው ኢቪ ምንድነው ኤሌክትሮኒክስ ኮምፖነንቶቹ ከሶፍትዌር ጋር ኢንተግሬትድ የሆኑ ናቸው። ቬሂክል ኮንትሮል ዩኒቱ፣ ቢኤምኤሱ፣ ቲኤምኤሱ እነዚህ ሁሉ በካን ኮሚኒኬሽን ከሶፍትዌር ጋር ነው የሚሰሩት። ስለዚህ እነዚህ ሶፍትዌር ወይም ደግሞ የፕሮግራሚንግ ሶፍትዌሮቹ በአግባቡ እየሰሩ ነው ወይ፣ ከልመን ፊልተሩ በአግባቡ ይሰራል ወይ፣ እዛ ላይ የተጫኑ ሶፍትዌሮች ፎልት አላቸው ወይ፣ ሚሞሪ ላይ የያዘ ራም ላይ ያሉ ሶፍት ፎልቶች አሉ ወይ፣ ፐርማነንት ወይም ክሪቲካል የምንላቸው ፎልቶች አሉ የሚለውን ነገርም ቼክ እናደርጋለን ማለት ነው። ከዚህ ወደ መጨረሻው ሮድ ቴስት እናደርጋለን፣ እየነዳ ነው ማለት ነው። አክሰለሬሽኑ ስሙዝ ነው ወይ፣ ቶርኩ ላይ ያለው ስሙዚንግ ያለው ወይ፣ ሪጀነሬቲቭ ስቲሪንግ ሲስተሙ፣ ብሬኪንጉ፣ ብሊዲንግ እየሰራለን ነው፣ ስሙዝ ነው የሚያደርገው፣ ኖይዝ አለው ወይ፣ እንደዚህ የሰስፔንሽን ሲስተማቸው፣ አሞዛተሩ ሁሉ ነገር ላይ በአግባቡና ስሙዝ ነው ወይ የሚለውን ቴስት ድራይቭ አድርገን ቼክ እናደርጋለን። ዶክመንቴሽኑንም እናያለን። ምክንያቱም ቪን ነምበሩ፣ ሞተር ሴሪያሉ፣ ኢቭን ለዛ ነገር ላይ ዋራንቲ ካላቸው ያ ዋራንቲ ፔፐሩ መኖር አለመኖሩን ይህንን ሁሉ ነው ቼክ የምናደርገው ማለት ነው። ኦኬ፣ በጣም ደስ ይላል። ከዚሁ ጋር የዚህ አንድ ጥያቄ ልጠይቅ እፈልጋለሁ። ምንድነው ብዙ ጊዜ እዚህ ቼክ አፕ ስታደርጉ ስታዩ የሰው ሚስ አንደርስታንዲንግ ሊሆን ይችላል፣ እንደ ትልቅ ችግር ያያችሁባቸው ነገር ምንድነው?
አንደኛ ነገር ላይ ስቴት ኦፍ ሄልዝ መቀነሱ ወይም ደግሞ የባትሪው ጤንነት ላይ ያለው ባትሪ በባህሪው ካሌንደር ኤጂንግ አለው ደግሬድ ያደርጋል ያው ስሩ ታይም ማለት ነው። ያን ነገር ደግሞ የሚያመጣው ምንድነው? አንደኛው ሴል ኢምባላንስ ነው። በብዛት የምናያቸው ነገር ላይ ባትሪ ላይ ያሉት ፊዚካሊ መመታት ወይም ደግሞ ሴል ኢምባላንስ የመኖር ሴል ኢምባላንስ ሲኖር ደግሞ በቃ ኢንዳይሬክትሊ የሚያሳይክ ነገር ላይ ምንድነው የሄልዝ ላይ ያለው ጤንነቱን የመቀነስ ሁኔታ ያሳያል። ስለዚህ ስቴት ኦፍ ሄልዝ ወርዶም የምናገኛቸው መኪኖችም አሉ። ያ ነገር ላይ ደግሞ ሲቀመጡ ቅድም ያለው ዲኦጂ ላይ መሆኑ ወይም ደግሞ ዲስቻርጅ ሆኖ መቀመጣቸው ከረንት ኮሌክተር የምንለው አኖድ ላይ ያሉትን ነገር ዲዞልቭ ያደርጋቸዋል። ኢሪቨርሰብል ሪአክሽን እንዲያደርግ ስለሚያደርግ እንደዚህ አይነት ነገሮችም ክሪቲካል የሆኑ ኢሹዎችም ታገኝበታለህ። ፎልቶች መኖር፣ ሶፍትዌር ግሊች ማድረግ እንደዚህ አይነቶችም ነገር ላይ ብዙ የሚያጋጥሙ ነገሮች ናቸው። በጣም ጥሩ ዞ ላይ በዚህ አጋጣሚ አንድ ጥያቄ ነበረኝ። ከባትሪ አንጻር አሁን ከባትሪው ቼክ ብዛት በስካንቱል ቼክ የሚደረገው ባትሪ ነው። ከዛ ውጪ ግን በጣም ከፍተኛ ወጪ ሊያስወጡን የሚችሉ ውስጡ ማቴሪያሉ ላይ ምን ምን አሉ? እስቲ ለምሳሌ በጣም ከባትሪ ውጪ ይሄ ነገር ቢበላሽ ከፍተኛ ወጪ ያስወጣናል ቼክ ሳናረግ ብንገዛ የትኛውን እስቲ ሪኮመንድ ታደርግናለህ? ፓወር ኤሌክትሮኒክስ ያሉት እንዳለ በጣም ውድ ናቸው። ከኦንቦርድ ቻርጀር ጀምረን ኦቢሲው፣ ኢንቨርተሩ፣ ሞተሩ እነዚህ ሁሉ በጣም ኮስቲ ናቸው። ኩላንት ፓምፑ በጣም አሪፍ ማለት ኮምፖነንቶቹ ትንሽ ናቸው ግን ዳር ኮስቲ። በጣም ትክክል። ጥሩ ሀሳቦችን እያነሳን ነው። የአብርሃም ስዩምን አንድ ማስታወቂያ ብቻ ሰምተን ተመልሰን ስንመጣ አጠቃልለው እንወጣለን። ስለ ስልጣናችሁም አሁን ስልጣናም እየሰጣችሁ ነው የምትገኙት። ስለሱም የተወሰኑ ነገሮችን እናነሳለን። አሸናፊውንም እንለያለን። እስካሁን ድረስ አልተዘጋም። 0977 11 12 13 አሁንም ይላኩ። እሺ አሁን ማስታወቂያውን ሰምተን እንመለሳለን። ጊዜን ሲተካ ልምድን ሲለካ እንዲህ ያስከብራል። አብርሃም ስዩም የክሪቴክ ኦሪጂናል የሲኖትራክ መለዋወጫዎች ወኪል። በሲኖትራክ እቃዎች ላይ ባለን ሰፊ ልምድ በብዙዎች ዘንድ ተመራጭ ሆነናል። ካላስፈላጊ ብልሽትም እፎይታን ለብዙዎች ሰጥተናል። አሁንም የእርሱን የኦሪጂናል መለዋወጫዎች ጥማት ለማርካት ከቦታችን እንገኛለን። ለምንሸጥለው እቃም ዋስትና ለመስጠት አይገደንም። ምክንያቱም እቃው የክሪቴክ ኦሪጂናል እቃ ነው። አድራሻ ጎፋ ገብርኤል JFK ህንፃ ላይ። ለበለጠ መረጃ 0911603532 0911621856 ይደውሉ። አብርሃም ስዩም የክሪቴክ ወኪል። ሀብት ያለው በኪሱ ድሃው በምላሱ ተነዳላትና ወሎ የተጓዝ ፍቅርናው ሰለዳ ፍተሻም የለብን ሹፌር ከመነዳ የዋና ተምሳረ ኢመነ ሹፌር ከማሸነ እጃለ ይላልቶ ኦጁ ፏፏ ይላልቶ ኦጁ ፎቅና መርሴዲስ ስሜት አይሰጡኝም። እንተዋወቅ አይሱዙ ነኝ ሹፌር ተመልሰን መተናል። ፕሮግራማችን እንደቀጠለ ነው። ናውላችን ፏፏ እያለ ነው። ብዙ መልእክቶችን እያስተላለፍን ነው። ሰዓትም በጣም ታጥራለች። በደንብ ረዘም ቢል ደግሞ ለእንደዚህ አይነት ቴክኒካል ጉዳዮች ላይ እናስብበታለን ወይ ቀን እንጨምራለን ማለት ነው። እሺ የቀድሙ ልጅ አብርሃም ስዩምን ኤሌክትሪክ መኪና ጠየቀ ያልነው ልጅ አይ ማለት የፈለኩት ስፔር ሲፈልጉ ወደ አብርሃም ነው መወስዳቸው ማለት ፈልጌ ነው ብሏል። እናመሰግናለን። አብርሃምም ዝም አይለውም እርግጠኛ ነኝ ከሰማ ነው። ሀገር ውስጥ ያለ አይመስለኝም፣ ግን ከሰማ ዝም ይለዋል ብዬ አላስብም። እጅግ አድርገን እናመሰግናለን አድማጫችን። ሌላ ምንድነው ጥያቄው ላይ የተሳተፉ በጣም ብዙ ሰዎች አሉ። ከነዛ ውስጥ ግን ቀድሞ ከመለሱት ውስጥ አንዳንዱ ለማንበብ ልሞክር። ስቴት ቻርጅ የመኪናው የባትሪው አካል፣ ሄልዝ ደግሞ የመኪናው አካል ብሏል። እንግዲህ ይሄ ትክክለኛው መልስ ይሁን አይሁን እንግዲህ እናወራበታለን። እሺ ሌላ ጥያቄ ባትሪ ሄልዝ ማለት የሚያገለግልበት ጊዜ ይገልጻል ይላል። ባትሪ ካፓሲቲ በአንድ ቻርጅ ምን ያህል እንደሚሄድ የሚገልጽ ነው ብሏል ይሄኛው አድማጫችን። ሌሎችም በብዛት መልሶታል። ስለዚህ ትክክል። አዎ ይሄኛው አድማጫችን ተሸላሚ ነው የሚሆነው።
ማን ነው ማለት ነው እንግዲህ ስልኩን ልጥራ 0913 21 ብሎ በ85 የሚያልቅ አድማጫችን ነው። እጅግ አድርገን እናመሰግናለን ለተሳትፎ። ስልጠናውን አግኝተዋል ማለት ነው አድማጫችን ፍሬህይወትና ይህ አድማጫችን ስልጠናውን አግኝተዋል። ኦኬ እንደ መጨረሻ ብዙ ሰዎች አሁንም በቴክስት የሚጠይቁት ጥያቄ ተወዛገብኩኝ ቢስቸጪ ራይድ ኢቪ ካር ልገዛ ነው ብዙ ሰው ዝግቡ ይሄ ነው። ብዙ ጊዜ ምንድነው ሐሳቡ የነዳጁ መኪና ወይም ዲዛይር እንደ ዲዛይር ነው ብዙ ሰው እንደ ንጽጽር የሚያስቀምጠው ዲዛይር ይሻለኛል ወይስ BYD ሴግል ብሎ ያስባሉ። ግን የኤሌክትሪኩ ይሻለኛል ወይስ የነዳጁ ይሻለኛል በሚል ጥያቄ ነው ያዘውና የትኛው ነው የተሻለ የሚሆነው ለህዝቡስ የተሻለ የሚሆነው አማራጭ ጥሩ የሚሆነው የትኛው ነው ጥያቄ ነው። ኦኬ አሁን ምንድነው ብለው እንደዚህ ኢን ጀነራል ነገሮችን ከመግዛታችን በፊት ምን አይነት ነገር ነው የሚገዛው የሚለው ነገር ፎከስ ኤሪያ መሆን አለበት። ምክንያቱም ነዳጅ መኪና ላይ ከመኪና መኪና እንደሚዳየው ማለት ነው። ወደዚህ አሁን ወደ ጥያቄው ሲመለስ ምንድነው የኤሌክትሪክ መኪና አቻ የሌለው ምርጫ ነው ብዬ ነው የማመክረው እንደ ባለሙያም እንደ ተሞክሮም። አሁን ምንድነው አሁን ከኢንፎርሜሽን ማጠር ነው እንጂ ለምሳሌ አሁን በአሁን ሳለ እንዳለን እኛ ዳታ ስታቲስቲክስ ቢያንስ በቀን በነዳጅ የሚሰራ መኪና በቀን 1500 ብር ነዳጅ ይሞላል። ስለዚህ ይህንን ገንዘብ ስትሞላው ደግሞ በወር እስከ 45 ሺህ ብር የነዳጅ ወጪ አለበት ማለት ነው። ዞሮ ዞሮ ሰርተህ የምትገባውን ነው መልሰህ በቃ ስለዚህ በአመት ደግሞ ስንት ያወጣል መሰለ ኦልሞስት 540 ምናምን ሺህ ብር ለነዳጅ ኢንቨስት ያደርጋል። ይህ ሰውዬ በቀን በወር ቢያንስ 45 ሺህ ብር እኮ ቢጥል እመኔ ነው ብለህ በአንድ አመት ውስጥ ሌላ መኪና መድገም ይችላል። ምንም ሲምፕል ሎጂክ ሲምፕል ማቴማቲክስ ነው የምነግራችሁ። መኪናው ደግሞ አሁን ኦልሬዲ እኛ ሀገር መኖር ከጀመሩ ኦልሞስት 3 አመት ሆኗቸዋል። እኛ ሀገር ደግሞ 3 አመት ከኖረ ስለዚህ ቢያንስ የመኪኖችን ባህሪና ጸባይ መረዳት ይችላል ማለት ነው። ስለዚህ እኛ ጋር ለሰርቪስ ሲመጡ እንግዲህ ሳይንሱ ምን ይላል አንድ ባትሪ በአመት ከ1.8 እስከ 2% ዲግሬድ ያደርጋል ነው የሚለው። እንደውም ከዛ በታች ሁላ ዲግሬድ ያደርጉ ገጥሞናል እኛ ማለትም ባትሪ ሲባል እንደ ናይት ሜር ነው ያለን እንጂ ልክ ስልካችን ላይ እንደምንጠቀመው ላፕቶፓችን ላይ እንደምንጠቀመው ነው አገልግሎቱ። ግን ብዙዎች የሚያነሱ ጥያቄ ምንድነው የሬንጅ ጉዳይ ነው። ያው ምንም የማይካድ ይሄ የባትሪ ኢንፍራስትራክቸር ላይ ያለው የቻርጂንግ ሁኔታና የሬንጅ ጉዳይ ብዙዎችን ያሳስባቸዋል። በጣም ጥሩ ጥያቄ። ይሄ በምን አይነት የሬንጅ ጉዳይ ለምሳሌ BYD ድራይቪንግ ሞዶች አሉት። ኢኮ አለው፣ ስፖርት አለው፣ ኖርማል አለው። ለምሳሌ ኢኮ ላይ አድርገው ብትነዳው አሁን ለምሳሌ 401 ይሰጣል ካለ በአግባቡ አሁን ጂኦግራፊካል ኤሪያ የሚወስኗል የጫንኮ ሎድ የሚወስኗል። ልክ መኪና ላይ መኮ ጭነት ሲኖርበት ነዳጅ እንደሚበላብ ሁሉ ዳገት ላይ ምክልክ ነዳጅ ይበላባል እንጂ ጥሩ የሆነ መልካም ምድር አቀማመጥ ያለበት ቦታ ላይ ሬንጁ ኦልሞስት እንደሚሰጥ ነው እኛም እያየነው ያለንም ተገልጋዮችም ደግሞ ያን ነገር እየሰጡ ነው። እንዳልኩ ደግሞ ኢኮ ላይ ደግሞ ሲሆን ምን ይላል መሰለህ ከ15 እስከ 20 ኪሎ ሜትር ላይ ይጨምርልሃል ማለት ነው ይሰጡ የነበረውን ሬንጅ በጣም አሪፍ። ስለዚህ ምንድነው ይሄ ነገር ምንም ያሳስብ አይደለም። ብቻ ምርጫችሁ ትክክል ይሁን፣ አሪፍ ነገር ምረጡ። ሁለት ሶስቴ አታስቡ ነው ማለት ነው። እናመሰግናለን። ቴንክ ዩ እጅግ አድርገን ነው የምናመሰግነው። ፕሮግራማችን በዚሁ ተጠናቋል። የሚቀጥለው ሳምንት እንገኛለን። ሁላችሁም በዚሁ ሳምንት እንዲሁ እንግዲህ በጣም በተሻለ ፕሮግራም እንገናኛለን። ቴንክ ዩ ግሪን ፐርሶችን እንግዲህ ቼክ አድርገን እናመሰግናለን። መልካም ቆይታ